ካሳናረግ ገብቼ አሳምኜ መለሳለሁ። ከወደድሽኝ ተመለሽ፣ ካልወደድሽኝ የራስሽ ነው ብዬ ዝም አልኩና ገባች። ገብታ ስልክ ብደውል ምን ብል ከሳምንት ከ10 ቀን አንዴ ነው ማገኛት። እንግዲህ ቃል ተግባብተናል። ልክ ኒካ እንጂ ምስቴ ናት። እንግዲህ እሷ ላይፏን እያሳለፈች ነው። መጣች። ስትመጣ ተቀበልኳት። ከተተዋወቅን ቀን ጀምረን እኛ ጓደኛሞች ነን። ገብታ ስትመጣ ሂጄ ከኤርፖርት ተቀብያት ወደ ሌላ ነገር እንዳንገባ ቅድሙንም ሼክ አዘጋጅቻ በሃይማኖቴ የሚያስፈልገውን ነገር ሁሉ አዘጋጅቻለሁ። ወደ ሀላል ገባን ቀጥታ ማለት ነው። ሌላ ነገር ሳንገባ ወደ ሀላል ገባን ማለት ነው። ሃይማኖቴ ይፈቅድልኛል። ወደ ሀላል ገብተን ሀላል አደረግኳት። ከዛ በኋላ ውለን ካደርን በኋላ ሞባይልዋን አጋጣሚ ክፍት ነበር። ገባ ውስጥ ስገባ ከወንዶች ጋር ተቃቅፋ አለኝ። እኔ ከፈለገች እዚህ ለጥፍላታለሁ። ወንድሜ ነው፣ አክስቴ ነው፣ አጎቴ ነው ማለት አችልም። ከወንዶች ጋር የተነሳሳችውና ገብተሻል ወይ ቤት ደርሰሻል ወይ ጽሁፉንም አለኝ። እኔ በተናገርኩ ነገር የምጠየቀው አቢባ ቤት እኔ ነኝ። መረጃ ከዛ ስክሪንሹት እያደረግኩ ወደ እኔ ሁሉንም ላኩና አንዱ በጣም አቃጠለኝ፣ አንገበገበኝና ምንድን ነው እኔ ፎቶውን ለቀዋለሁ፣ እኔ ቤላ ለቀዋለሁ። በኋላ መርያም ምንድን ነው ይሄኛው እንደዚህ ተጠምጥሞ እንትን ያለሽ ምንድን ነው? ከዛ አይ ዝም ብሎ ነው የሰው መስላ እንደዚህ ግጥም አድርጎ ተቃቅፎ እንትን ያደርጋል እንዲ አልኳት። አይ በቃ ዝም ብሎ ፎቶ እነሳ ብሎኝ ነው እንዲህ ፎቶ ይነሳል አልኳት። ብዙ ፎቶዎች አለኝ ማለት ነው ለመረጃ። እሷም ታውቃለች። እሷ እያየች ነው ወደ ዋትሳፕ ያስተላለፍኩት። ከዛ በኋላ ቻል ያደረጉት። ለማንኛውም ይሄን እያስታወስሽ ብዬ ዝም አልኩና አለፍኩና ይሄን ሁሉ አለፍኩና ምንም በቃ ሴት ልጅ ናት፣ ሰዎች ሲያሰታል ችግር የለውም ብዬ ዝም አልኩ። ይኸውና አለች። አልጠየቅኳትም፣ ለምን እንዲሰማት አልፈልግም። ግን ማስደንገጥ ስለነበረብኝ አስደንግጫለሁ። መልዕክቴ ያስተላልፋለሁ። ዝም አልኩ። ዝም ብዬ ቁጭ እያልን አጋጣሚ ሀቢባ የሰው ልጅ ሲሰራ የሆነ ነገር ይደርስበታል። ወላሂ አንድ ነገር ውሸት ከተናገርኩ ማለት ነው እኔ እናቴ በህይወት ባኖርም ልክ በህይወት እንዳለች ነው ፊት ለፊት የምትቀመጠው። ስለ ሴቶች ሳወራ ገባሽ? ሙታን መቃብር ውስጥ ፊቴ ላይ አቁሜ ነው ስለ ሴቶች የምናገረው። እናቴም ማለት ነው ብዙ በደል ደርሶባታል። ስለዚህ ከዛ በኋላ ምን አለችኝ? ምን አልኳት? የሆነ ነገር ደረሰብኝ ሀቢባ፣ ኪሳራ፣ የሆነ ችግር፣ በቃ ስራ ላይ የሆነ ስራ ተበላሸብኝ። የሆነ ስራ ሲበላሽብኝ መርያም አልኳት፣ እኔ ትንሽ ስራ ተበላሽቶብኛልና ጭንቅላቴም ሰላም አይደለም። እኔ በኔ ስም ሰው መጥቶ የሰው ልጅ በኔ ስም መጥቶ እንዲቸገር ወይ ደግሞ የሰው ልጅ በኔ ስም ከሀገር ወጥቶ እዚህ ሀገር ላይ እንዲቸገር እንዲሰቃይ ችግር እንዳደረስበት ስለምፈልግ በእናትሽ በቃ ሰው ፍሪ ሲሆን ነው ሁሉም ነገር። 6 ወር ስራ ግቢና ከ6 ወር ወደዚህ አይቻልም። እኔም 6 ወር ያሉትን ነገር ራጡ ብዬ ልጨራርስ። 6 ወር ስራ ግቢና ሰርተሽ 1 ብር ለኔ እንዳሰጭኝ አልኳት። አዳምጪ፣ 1 ብር ሰርተሽ ለኔ እንዳሰጭኝ ራስሽ ተጠቀሚበት። ከዛ አልኳት ስላት እሺ በቃ ተረዳርተን ነው እንግዲህ ተረዳርተን እሺ ብላኝ ነው። እሺ ተባባል። ቀጥታ ፈዲላ ማለት ቢሮ ብቻ ሳትሆን እህቴ ናት። አንድ ቃል ብላ ነበር። ምን አለች? እኔ ፕራይቬቲ ወይ ደግሞ የባለቤቴን እኔን በተለይ ቤት ውስጥ ያለውን ነገር ውጪ መናገር አልፈልግም ነበር። እቺ ለመጀመሪያ ጊዜ ማለት ነው እንደዚህ ሆንኩ። ችግር የለውም። ከዛ ማነሽ መርያም ብዬ በክብር ባለቤቴ ናት ብዬ ያችን ልጅ አውቃታለሁ። በጣም እንቀራረባለን። ባለቤቴ ናት። ምንም ነገር እንዳትቸገርብኝ። ጥሩ ስራ አይዲም ይሰራላት። ግን እኔ የምናገረው 6 ወር ብቻ ነው የምትሰራው። ብሯን ራሷ ትውሰድ። 6 ወር ሁኔታ አመቻችቼ ቤት ተከራይቼለት አንዳንድ ነገር እስከማሟላላት ድረስ ሰርታ ለራሷ ትጠቀም። ከዛ በኋላ ግን ማውጣት የሚችልበት ቦታ ስላት አይ አይቻልም አለችኝ። አይቻልም ግን ገብታ 6 ወር ሰርታ ወጣለሁ ካለች አያስገድዷትም። ግዴታዋ 6 ወር ብቻ ነው ተባልኩ። እሺ ብዬ በቃ 6 ወር ብቻ ስሪና ከዛ በኋላ አይዲ እሰራልሻለሁ ተባብለን እሺ ተባብለን ምንም አይነት ብር የለም፣ ምንም ነገር የለም። ከዛ በኋላ የምትለውን ወርቅ የሆነ ድርብ ወርቅ ትልቅ ነው አንስታ ሰጠችኝ።
አስቀምጥልኝ ስትለኝ አንድ ቀን ይዤውም እንትን አላልኩም። ወዲያው እሷ አጠገብ በፓናዶል ካርቶን ጠቅልዬ ሄጄ ሰው ጋር ካስቀመጥኩ ችግር አለው ብዬ የሆነ ቦታ አስቀምጬው እዛ እየጠበቅኩት በየሳምንቱም በሁለት ቀኑም እየጠበቅኩት ሄደች። ቢሮ ወሰኳት። ለቢሮዋም ነገርኳት። እንደዚህ ቢሮ ሳይሆን ለእኔ ቤተሰቤ ናት፣ እህቴ ናት ፈዲላ ማለት ነው። ፈዲላ እንደዚህ ነው፣ እቺ ባለቤቴ ናት። እጠላታለሁ፣ ስሚኝ፣ ቅድም ስትል እጠላታለሁ አልፈልጋትም አለ የሚለውን ቃል ፈዲላም ልመጣ ትችላለች። ከየት እንዳመጣች ትነግረኛለች። እኔ እንደዚህ ነገር አልናገርም። ከጠላዋት የሚያስገደኝ ነገር የለም። ሰው ይጋባል። ካልፈለግኳት ግዴታ ተሸክመ መዞር አለብህ የሚለኝ ህግም ሸሪያም ስለሌለ አወርዳለሁ። አላልኩም፣ በፍጹም አልልምም። ከሰው ኋላ የምናገር ሰው አይደለሁም። ባለቤቴ ናት ብዬ በይፋ ነግሪያት አደራሽን ጥሩ ስራ አስገቢልኝ። ከዛ 6 ወር ወጣ ሰርታ ትወጣለች ብዬ ተነጋገርን። እሺ አለችኝ። ከዛ በኋላ ምን ተፈጠረ? ወርቁን አስቀምጣለች እኔ ጋ። ወርቁን አስቀምጣ ቪዲዮ ቢከፈትልኝ አሪፍ ነው። ስልክ መደዋወል ምናምን አይሆንም እዚህ ላይ። ከዛ በኋላ ወደ ስራ ሄደች። ስራ ሄዳ አልተመቻትም፣ ወጣች። አሁንም ሌላ ስራ ገባች። ደውላልኝ ሙባረክ የገባው ስራ ያው ድምጿ አለ ብዬሻለሁ። በምናገረው ነገር ውሸት የምትል ቦታ ማረጃ ካስመጣሁባት ሁሉም ነገር የእሷ ውሸት ይሆናል ማለት ነው። ከዛ በኋላ ምን አለችኝ? ወንድ ነው ሴት ምስት የለውም ምን ይሻላል ስትለኝ፣ እንዴ ምን ማለት ነው አልኳት። ለባለቤትነት ነው ወይስ የታጨሽው? ለስራ ነው ውጭ አልኳት። እሱ ስራ ማለት ነው። እውነት ነው። ወጣች። አሁን ሌላ ስራ ገባች፣ ወጣች። ተንከራተተች ለእኔ ጋር ማለት ነው። እንደኔ ተንከራተተች። ለደላላዋ ደውዬ ተይ አታስገቢያት አልኳት። በደንብ አዳምጪኝ። እዚህ ጋር ተገናኘን። እኔና እሷ ተገናኝተን ሙባረክ አለችኝ። መኪና ውስጥ ሆነን ማለት ነው። ሙባረክ አለችኝ። አቤት አልኳት። በቃ አትጨነቅና አንተም ችግር ውስጥ እንዳለ ተረድቻለሁ፣ አይቻለሁ። የሆነ ብር አለኝ አገር ላይ ስራው ይቅር እንጂ እኔ አይዲን ላሰራ ነው፣ ፍቃድ ብቻ ነው ከአንተም ፈልገው አለች። ምን አድርገሽ አልኳት። የሆነ መሬት 7 ሚሊዮን ብር ተሰጥቶኛልና እሱን ልሸጥ ነው አለች። ወይኔ ጉዴ! ትናንትና በልጅነትሽ እኔ ጋር እኔን ሳታውቂኝ ያፈራሽውን ንብረትሽን ዛሬ እኔን አውቀሽኝ በእኔ ጦስ እንድሸጪ አልፈልግም። አዳምጪ፣ እንድሸጪ ድምፅ አለኝ። እንድሸጪ አልፈልግም። በቃ ይህን ያህል ከተንከራተት የፈለገ ኪሳራ ይምጣ። አንዴ ኪሳራ ገብቶብኛል። የፈለገ ነገር ይምጣብኝ። አይዲሽን አሰራልሻለሁ፣ አትጨነቂ። ካንስሌሽንና ፎቶሽን ላኪልኝ፣ ስጭኝና እስካሉን ራሴ አይዲ አሰራልሻለሁ። ያን የድሮ ንብረት ከኔ ጋር ሳኖሪ ያፈራሽውን ንብረትሽን እኔ ጋር ሁነች እንድታጠፊው አልፈልግም። ይሄ ቀይ መስመር ነው። ራሴ አሰራልሻለሁ ብዬ ነገርኳት። እሺ አለችኝ። አመሰግናለሁ አለች። ችግር የለውም ግዴታ ነው እኮ እኔ የሆነ ነገር ስለደረሰብኝ እንጂ ብዬ ከዛ ስራ አለን፣ የእኛ ስራ አለ። የስራችን እንትን ላይ እንዲሰራላት ተጀመረላት። ሪጀክት መጣ። አሁንም ሁለተኛ ጊዜ ተጀመረ። ሪጀክት መጣ። ሁሉም ነገር በመረጃ ነው አለ። ሶስተኛ ላይ እንትን መጣብን፣ ፖሊስ ክሊራንስ ሲመጣብን ቀጥታ ወደ ኤምባሲ ልጁ በጣም ይዟት፣ ጓደኛዬ ነው ይዟት፣ በጣም አጋጉል ሆነ። ስንት ቦታ ወሰዳት። ምን አለ አልተሳካም። ውክልና ለጓደኛዬ አሁንም ውክልና ለጓደኛዬ እንድሰጥ ጓደኛዬን ለምኜላት አዲስ አበባ ገብቶ 30 ሺህ ብር ልኬለት የወጪ የምናምን ማለት ነው። እዚህ ላይ ሊመጣ ይችላል። እዛ እየጨረሰላን ነው። በመሀል ተንኮል አሰበች። ቀጥታ አላስተዋወቅኳቸውም። ከባለቤቴ ጋር ልጅ ይዛለች። ራሷም ነፍሰ ጡር ናት። ቀጥታ መታ በሩን አንኳኳችልኝ። ሰው ልኳት ማንን እንደላካት አውቃለሁ፣ መረጃ አለኝ። ገባሽ? በሰላም እየኖርን ማለት ነው። ቀጥታ ቤቴ መጣች። ከስሻለሁ ያልኩሽ እዚህ ቦታ ነው። ቤቴ መጣ። ባለቤቴ አለች፣ ህፃን ልጅ አለኝ፣ ነፍሰ ጡር ናት። እሷ ንግግር ያላት ከኔ ጋር ነው። ቤቴ ስመጣ አቤት አልኳት። አንተ አይዲህን ታወጣልኛለህ አታወጣልኝም ምናምን አለ። በቃ
ክርክርና ሌላ ነገር የመፍጠር ሁካታ ፈጠረች፣ ጮኸች። ቀጥታ ህግ ስላለ ህግ ለሙባረክ ብቻ ሳይሆን ለእሷም ለምንም ነው ህግ። ገባሽ? በህግ መዳኘት በጣም ደስ ይለኛል። ከዛ ወደ ህግ ደወል ቀጥታ የሆነች ሴት ናት አስተላለፉልኝ። ተደወለ፣ ተሰጣት። 9,000 ብር በልቶኛል አይዲ ለማሰራት ብላ ተናገረች። ስትሰጪው ወረቀት እንትን በአካውንት ነው የሰጠሽው? መረጃ አለሽ? የለኝም። የለሽም አይደለ? እንደማይሆን ተነገራት። ቤት መሄድ የለብሽም ነበር ብሎ ሁሉን ነገር ጻፉ። ቪዲዮን ቀርጫታለሁ። እዛኔ ምን እያደረገች እና ምን እየተናገረች እንደነበር ቪዲዮ ቀርጫታለሁ። ቤቴ ውስጥ የረበሸች እንደነበር ማለት ነው። ከዛ በኋላ ልትወጣ ፈለገች። በሩን ዘጋው። አትወጪ መልኳት። ቅድም መተሻል። አሁን ዝም ብሎ ተገብቶ ዝም ብሎ የሚወጣበት ቤት አይደለም። ህግ እስከሚመጣ ብዬ ቤቱን ዘግቼ ፖሊሶቹን ድረሱና ኑና እኔንም እሷንም ወደ ህግ፣ ከዛ በኋላ በመረጃችን ያለውን ነገር እናያገራለን ብዬ እየጠበቅኩ ያለው የሆነ ጓደኛ መጣ። አይሆንም ነገ ሴት ልጅን አስያዘ ሙባረክ ትባላለህ ምናምን የሚል ነገር አነሳ። ይዞ ወደ ራሱ ቤት ይዟት ገባና በቃ ተዋለ። በፍጹም በቃ ይሄን ማለፍ አለብህ። ሴት ልጅ ናት፣ እንትን ትቾክላለች፣ ጥሩ አይደለም። የፈለገ ነገር ቢሆን የሰው ቤት ውስጥ ውካታ መረበሽ ምናምን፣ እሱን ደግሞ ብዙ ነገር የሚጎላችሁ ነገር አለ። ያን ሳታሟሉ ባልና ሚስትም ማለት አትችሉም፣ እንደዚህ አገር ህግ። አሁን ደግሞ ችግር የለውም ይቅር በልና ተዋለኝ። እሺ ብዬ ተውኩ። ትላንትና ማታ የታለ እያነገረችኝ ነበር። እኔ በጣም ተናደርኩ። በቃ ኒካሽን አወርዳለሁ። እንደዚህ ከሆነ ይህን ሁሉ እንትን ብዬሽ አሁን ደግሞ ይህን ያህል መጥፎ ሰው ካደረግሽኝና እንደዚያ ተንኮል ከፈለግሽ ከማን ጋርም እየተነጋገርሽ ከኔ ጋር ከጣሉት ነው ዙራ የምትነጋገረው። እንደዚህ አይነት ነገር ከሆነ እኔም ምልክ ውስጥ ገባሁ። እኔን የማይወዱኝና ከኔ ጋር ተጣልቶ ስንት ነገር እሷ ጋር ተናግሮ ተጣልቻለሁ፣ ጀበና ልሰብርበት ነበር፣ ልገለው ነበር በአንተ ምክንያት የምትለኝን ልጆች ጋር መገናኘት ስጀምር መብቷ ነው። ዝም አልኩ። ግን እስኪ የት እንደሚያደርሱሽ መጨረሻውን እናያለን ተባባል። ማታ ድምፅ ይዘልኝ ሙባረክ፣ እኔ ለአንተ ምንም ነገር የማስበው ነገር የለም፣ አይዲን ምናምን በሰላም ስትናገር የመለስኩላት ነገር አለ። ይኸውና እከፍትልሻለሁ። ይኸውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙባረክ ቀኒ ስልኪ ጋር ተደወልቶ ስራ ካሱ ወላለ ሚቲ ገሩ አን ከነ ስራን ካስነፊ ዋነ ስራን ካስነፊ እንቀባ እና ከናፉ ዋንተን ባፉ ሲገለተ ይፈቅዳ አነ ዋንተን ስራ በርባሉ ተኮፍተኮ ዋናፍ ጀልቀብደ ናፍጥሙሩ ዋንተን የጀመርከውን ነገር እንድጨርስልኝ ፈልጋለሁ ምናምን ብላ በሰላም ስትናገር ማታ ምን አልኳት? እኔ ቅድሙንም የመጣሽበት መንገድ የማይሆን መንገድ ነው እንጂ እኔና አንቺ አብረን ካሁን በኋላ አንቀጥልም የሚለውን አላህ ነው የሚያውቀው። ግን የአይዲሽን ጉዳይ ቅድም እጄን አውጥቼ ነበር። አሁን ደግሞ ለልጁ ነግሬ አይዲሽን ይጨርስልሽ፣ እኔን አታናግሪኝ፣ እሱን አናግሪው፣ እሱ ይጨርስልሽ ነግረዋለሁ። ሌላ ነገር ግን ማውራት አልፈልግም ለጊዜው ብዬ አቆም። ከዛ በኋላ 4 ነው 5 መልስ አስቀምጣልኛለች። ማታ ደክሞኝ ተኝቼ ነበር፣ የሆነ ጉዳይ ነበረኝ፣ አላዳመጥኩትም። ይሄን ይመስላል። ብር ላለችው ደግሞ ስሚኝ፣ አንደኛው እሷ ስር ይገባልኝ አንድ ነገር ስሚ። ወርቁን ሰጠሁት ያለችው ስራ ልገባ ነው። መርየም የመጀመሪያውን መረጃዎችን ነው እንግዲህ። አሁን መርየም የመጀመሪያውን ስራ ከገባች በኋላ እኔ ወርቋን በእጇ ላይ ሰጥቻት በሌላ አካውንት እሷ ስር ገብተሽ ከነቀኑ ወርቋን ለብሳ የሰራችውን ቪዲዮ ረስታለች። እንዲታይልኝ እፈልጋለሁ። ቅርብ ጊዜ ማለት ነው። ግቢ፣ እኔም ገባለሁ፣ አንቺም ግቢ። እሷ ስር ግቢና በሌላ አካውንት ወርቁን መርያም ወርቁን ሰጥቻት ቪዲዮ ለምን አልነገርክም? ታሪኩን ኦኬ፣ እሱ ቀኑን እናያለን። ቀኑን ማስታወስ አለብሽ። እሺ አንዴ አሁን ስለ ገንዘቡ ምንም ቆይ ስለ ገንዘቡ ብዬ መጀመሪያ ቀኑን ይልኝ። በዚህ ሳምንት የሰራችው ቪዲዮ ወርቁን ለብሳ አለ ይኸው አለ እያለች ነው። አንድ ውሸት አንድ በይልኝ። እሺ በሰከንድ አካውንት ልግባ። አንዴ ግቢ
ሁላችሁም ግቡ፣ ሁላችሁም ግቡ። እየወጣች ነው። አለቃትም ብያለሁ። መጨረሻ ላይ ግን አለቃትም በህግ ነው። አታጥፊ ማሬ፣ ቪዲዮ ክፈቺ። እሱም አንቺን ቪዲዮ ማጥፋታችን ምሽም አንዴ እኔ አናጠፋም። አካውንቴ እገባና ወርቁን የዛሬ 5 ወር የተሰጠኝ ወርቅ 5 ዴይ 5 ቀን ወርቅ አላት እጇ ላይ አላስታውስም መቼ እንደሰጠሁት በጣም ቆይቷል ብለሻል። እና ቀለበቷ የሰራችሁ ቪዲዮ ላይ ቀለበቱ አለ እየተባለ ነው። አብዬ ምን መሰለሽ መጀመሪያ የሚያወራው እውነት መሆኑን መጀመሪያ ቪዲዮ ላግኝና አይደለም እኔ ቪዲዮ ቀርጄ ቪዲዮ ማለት ነው ጫኜ ያራ ለብስ ነው ማስቀመጠው። ከዛ በኋላ ቀስ ቀስ ብዬ ነው የምለቀው እንጂ ጋላሪ ላይ ግቢና፣ በጣም ጥሩ ችግር የለውም። ጋላሪ ላይ ግቢና ይህ ቪዲዮ የተቀረጸበትን ቀን ጋላሪ ላይ ያሳያል። አንድ ቪዲዮ ጋላሪ ላይ ካስቀመጥኩት የቀረጽኩበት ቀን፣ ሰዓት፣ ቦታ፣ ሎኬሽን ኤቭሪቲንግ ጋላሪ ላይ ያሳያል። እና ከጋላሪ ላይ ላኪልኝ ለኔ ቀኑን፣ ሰዓቱን፣ ሁሉን ነገር ማየት እንድችል የቀረጽሽበትን ቀን። ምን መሰለሽ አቡዬ እልክልሻለሁ፣ ችግር የለውም። ግን ማለት ነው እኔ ይሄ ወርቅ ተሰጠሁት ብር ጋ አይደለም የሰጠሁት፣ ብር ጋ አይደለም የሰጠሁት ይሄንን ወርቅ ከብር ጋ አይደለም። ግን መጀመሪያ ስለ ወርቁ እናውራ። ወርቁ መልሶልሻል? አልመለሰልሽም? አልመለሰልኝም። ስለዚህ ይህንን ቪዲዮ የቀረጽሽበትን ቀን ከ5 ቀን በፊት የፖስተሽውን ቪዲዮ የቀረጽሽበትን ቀን ከጋላሪ ላይ ቀኑን ማስረጃ አምጪልኝ። እጄ ላይ ወርቅ የለኝም። ከ5 በፊት የቀረጽኩት ቪዲዮ እጄ ላይ የለኝም። ግቢና ሂ የለኝም። የለኝም። ይህ ቪዲዮ የተፖስተው 5 days ago ነው እና ይሄ የተቀረጸበትን በፊት ፎቶ ነው እሱ። ለበፊት ፎቶ ነው እሱ። ትናንትና ነው ለቀኩት። ገባኝ። ከጋላሪ ላይ የተነሳበትን ቀን ላኪልኝ። እኔ ወድ ሁሉ ነገር በማስረጃ ነው። እንዴት ነው የምልክልሽ? ጋላሪ ውስጥ ገቢና ይኸውልሽ ላሳይሽ። ለምሳሌ ስልኬ ውስጥ ገብቼ ላስረዳሽ። ለምሳሌ አሁን እኔ ይህንን ቪዲዮ የቀረጽኩትኝ ይህን ቪዲዮ የቀጠሩ ጌሜ ቀን ሜካፕ ሰርቼ ራሴን የቀረጽኩት ነው። እዚህ ጋር ምን ይላል? መንዳይ ሙባረክ አንዴ ላስረዳት። ይህን ቪዲዮ ያዙልኝ 6 ቀን የሚለውን ይሄ እኮ በፊት የተቀረጸ ነው ብላለች። ማስረጃ ታቅርብ፣ ችግር የለም። ሙባረክ አትግባቢ መሀል ላይ። እሺ መርየምዬ ላስረዳሽ ነው የኔ እናት። ይህን ቪዲዮ አየሽው? እኔ ራሴን ሜካፕ ሰርቼ ራሴን በጋላሪ ላይ ያለ ፍሊተር በጋላሪ ካሜራ ራሴን ማየት ፈልጌ የቀረጽኩት ነው። እና እዚህ ጋር ምን ይላል? ቀን ይታይሻል? እዚህ ጋር ቀን ሰዓት አየሽ? በዋትሳፕ ልክልሻለሁ፣ ችግር የለም። አሁን ላኪልኛ መጀመሪያ ማሪ። ይህንን ነፃ ላውጣሽ መጀመሪያ። እንደዚህ የሚያሳይ አየሽው? ቀንና ሰዓት የሚያሳይ ያሳያል። ከፈልግ 3 ነጠብጣቧን ትነኪና እንትን የሚላለው 3 ነጠብጣቧን ትነኪና ይኸውልሽ 3 ነጠብጣቧን ስትነኪ እንዲያርገሽ ዲቴይል ያሳይሻል። ሎኬሽን and everything። አሁን እኔ ሳተርዴይ ቅዳሜ የቀጠሮ ጌሜ ቀን ነው። ራሴን እየቀረጽኩኝ ቪዲዮ ስሰራ ሜካፕ ስቀባ ሳተርዴይ ሰዓቱ ራሱ 7 ሰዓት ተኩል ይኸውልሽ፣ ሳተርዴይ 7 ሰዓት ተኩል ይላል። እንደዛ የሚያሳይ ላኪልኝ። ከዛ መቼ የዛሬ ስንት ወር እንደተቀረጸ ያንን እናቅና እናያለን ማለት ነው። በቀይ ሻርፕ ያለሽበትን። እሺማ አንድ ነገር ቃል ልግባልሽ። እኔ ደግሞ ሀቢባ እንደሚቀርብሽ ወንድምሽ አንቺ ለሴት ነው የምትቆሚው። እኔ አንቺን ራሱ የምወደው አንድ ነገር ልንገርሽ፣ አንቺን የምወድሽ ለሴቶች ስለምቆሚ ነው። አለቀ። እንደዛ እያልኩ ግን እቺን ልጅ ተጣርቶ ጎድቻት አንድ ሰው ከፈረደብኝ አንገቴን ነው የምሰጠው። እኔ ብሬ ምናምን የለም፣ ወላሂ አንገቴን ነው የምሰጠው። በፍጹም ሴትን ልጅ አልጎዳም። ሁለተኛው ሊቀጥል ወይስ ይሄን ይለቅ? መጀመሪያ ይሄ ስለ ብሩ እናወራለን። ምክንያቱም ሙባረክ ቅድም ሰጠችኝ ቀለበቱን ሰጠችኝ ብለካል አይደል? አምነሃል ቀለበቱን እንደሰጠችክ። መልሻለሁ የሚለው ግን ታሪኩ ላይ ለምን አልገባም ነው የኔ ጥያቄ። መመለስህን እዛ ታሪኩ ላይ ለምን አላሳወቅን? ምን ቀን እንደመለስክላት? የመለስኩላት ከ3ኛው ስራ ገብታ መጨረሻ ላይ ወጥታ አትግቢ ብዬ 1 ወር አካባቢ ነው። ኦኬ። እቤት ሄደህ ነው የሰጠካት? ፈዲላ ቤት መኪና ውስጥ ነው? አንተ ጋር መታ ነው? የት ነው የሰጠካት? አራበና እነሱ ቤት ያሉት ሰዎች ይምጡና በልጃቸው ይምሎ
እጇ ላይ አላየንም ወርቁን ይበሉ። ለምን ስትሰጣት መኪና ውስጥ ነው? አንተ ቤት ነው? ፈዲላ ቤት ነው? የት ነው የሰጠሃት? መኪና ውስጥ ነው። ስለሰጠዋን ነው እኮ ቪዲዮ እየሰራችበት ፎቶ። ኦኬ ምን ነው የሰጠሃት? ገባኝ እኮ ሰጠካት እኮ የሰጠካት አንተ ቤት ነው? መኪና ውስጥ ነው? ፈዲላ ጋር ነው? ማን ቤት ነው? ሂጄ ፈዲላ ቤት መኪና ውስጥ ነው የምንገናኘው። መኪና ውስጥ ነው። እሱንም ብዙ እንትን ማለት ማብራራት አልፈለግም፣ ግን መኪና ውስጥ ነው የሰጠሁት። እሺ አንድ አሁን እሷ ቀርጻ ተላክልኝ፣ መቼ እንደሆነ ከጋላሪዋ ላይ ስክሪንሻት አድርጋት ላክልኝ። እሺ እናንተ ያወራችሁት ቮይስ አሁን እሷ ማስረጃ ቮይስ ብሩን ለአንተ ስለመስጠቷ ማስረጃ ቮይስ ከተገኘ ያ በቂ አይደለም ጋይስ? ማስረጃ ቮይስ በቮይስ ስለሰጠችው ብር ያወራችው አብራ ካለ እኔ ሁለት እጥፍ ብዙ ነገር አውርተናል። ሁለት እጥፍ ነው መውሰድ ያለባት ሴት ልጅ ስለሆነች ብሩን ብቻ ሳይሆን ማስረጃ። እኔ የምፈልገው ቮይስ ያወራችሁ በኦሮምኛም ቢሆን ይተረጎማል። እቺ ልጅ ብሩን ለአንተ ለመስጠቷ ምንም አይነት ደረሰኝ የለኝም ብላለች። በቤት ውስጥ ነው የሰጠሁት ብላለች። ካልቀረጸትክ ቮይስ ግን ከአንተ ጋር ዋትሳፕ ላይ ያወራችሁ ቮይስ ካለ ስለ ብሩ እሱ ካቀረበች በቂ ነው። እሱ ማስረጃ 19 ሳይሆን 38 መከፈል አለባት ሴት ልጅ ስለሆነች ራሴ አለቀ። እሺ መሪያም ቮይስሽን አብሪው ማሪ። ማን ነው ካሜራሽን አብሪው? ለምንድን ነው 10 ካሜራ የምታጠፊው? ሚዩት ነሽ ውዴ። ማይክ አታመጣም። ወላሂ አስቀድሜ ልማልላችሁ፣ ወላሂ አታመጣም። ችግር የለውም። ስትተደዋውላችሁ ካወራችሁ ስለ ብሩ የቀዳችሁ ሪካርድ ይኖራታል። ምንም ችግር የለም። እሺ መርያም ላክሽልኝ ከጋላሪ ውስጥ ገብተሽ ምን ቀን እንደተቀረጸ ያ ቪዲዮ ምን ላክሽልኝ ጋላሪ ላይ እየጠበኩሽ ነው። ከጋላሪ ላይ ስክሪንሾት አድርገሽ ቀን ስክሪንሾት እኔ አላረኩም አቡዬ፣ ቪዲዮ ነው ያለው። እኔ ጣፉ ቪዲዮ ማለት ማሪ በአማርኛ እያስረዳሽ ካልገባሽ የሆነ ሰው በኦሮምኛ ያስረዳሽ። እኔ ያልኩሽ ይህንን ቪዲዮ አንድ አዳምጪኝ መርየምዬ። ይህንን ቪዲዮ የፖስተትሽው ዋን ዊክ ከአንድ ሳምንት በፊት ነው። ስለዚህ ይሄን ከአንድ ሳምንት በፊት የወርቁን ለብሰሽ አለ ስልሽ የለም አልሽ። እኔ ቆይቷል ቀርጬ ጋላሪ ላይ ተቀመጣልሽ ስትይ በራሴ ስልክ ገብቼ ጋላሪ ላይ የተቀረጸ ቪዲዮ እኔ ቅዳሜ ዕለት የቀጠሮ ጌሜ ቀን ራሴን ሜካፕ እየሰራው የቀረጽኩት ቪዲዮ እንዴት እንደሆነ ቪዲዮ ላይ ስክሪንሻት አድርገሽ ስትልኪ ይኸውልሽ። አሁን እዚህ ጋር ይተሻል። ሳተርደይ ቅዳሜ ከቀኑ ሳይቀር ቀኑና ሰዓቱ ይተሻል። 7 ሰዓት ተኩል ይላል። እንደዚህ አድርገሽ ቪዲዮ ስክሪንሻት አድርገሽ ከጋላሪሽ ላይ ስትልኪልኝ ምን ቀን እንደተቀረጸ ያስታውቃል እኮ ነው ያልኩሽ። እኔ አሁን ማለት ነው ይሄ ቪዲዮ ብቻ ነው አለኝ። ግን ማለት ነው ምን መሰለሽ እኔ ጽፌ ያለው ለሱ ማለት ነው በዋትስአፕ ነው ጻፍኩት። ወርቄ መልስልኝ ያልኩ ከዛ የለም ሸጥቼ በልቻለሁ አልሰጥሽም ማለት ስለተናገርሽው ነገር ማስረጃ አቅርቢልኝ መርየም። እኔ ያልሽኝ ይህን ቪዲዮ ከቀረጽኩት በጣም ቆይቷል። በጋላሪ ላይ ነው ቀርጬ አስቀምጬ ከሳምንት በፊት የፖስት ልክልሻለሁ ካለ ልክልሻለሁ። ከሌለ ማስረጃ ይሁንማ ግቢና ጋላሪ ላይ እኔ እንዳሳየሽ ለክም መናገር በሷ ተራ እኔ ነኝ የማናግራት። ማሪ የውልሽማ ጋላሪ ውስጥ ግቢ። በጣም እኮ በቀላሉ እያስረዳሁሽ ነው። እኔ እናት እኔ ቅዳሜ ዕለት ራሴን ሜካፕ ስሰራ ጋላሪ ላይ ይህ ፍሊተር የለው ምን የለው ጋላሪ ላይ ገብቼ የቀረጽኩት እዚህ ጋር ይኸውልሽ፣ እዚህ ጋር ጋላሪሽ ላይ ስትገቢ እዚህ ጋር ቀንና ሰዓት ሁሉም ቦታ የት ሀገር እንደተቀረጸ ቦታ ያሳያል። እዚህ ጋር ይኸውልሽ ፎቶ ስክሪንሾት ብቻ በቃ ቪዲዮ ላይ ከዛ ያኔ ስንት ወሩና ቀኑን ስለሚናገር እሱን አሳይልሻለሁ። እዚህ ጋር ልወጣ ወይስ እንዴት ነው የሚገባው? ጋራል ውስጥ አይችልም እኮ ይኸውልሽ፣ እንደዚህ ብቻ አድርገሽ መግባት ትችል። እንደዚህ ስላይድ አድርገሽ ወደ ጋላሪ መሄድ ትችያለሽ። እሺ ቆይ አከምቲን ገባ ማለት እንዴት ነው የሚገባው? እንደዚህ አድርገሽ እንዲህ ስታደርጊው ከቲክቶክ ያወጣሻል። ግን እኛ ጋር ፖዝት ያለሽ ከዛ ጋላሪ ትገቢያለሽ።